አላሁ ስብሓነሁ ወተዓላ ነቢዩን ሰለላሁ ዐለይሂ ወሰለም የመጨረሻ ነቢይ አድርጎ ሲልክ ብቸኛና ቤስት ሞዴል አድርጎም ነው ያስቀመጣቸው። ማንም ነቢይ፣ ማንም ታላቅ ሰው፣ ማንም የለውጥ ሐዋርያ በታሪክ ውስጥ የተከሰተ ዝርዝር የህይወት ጉዳዩ የሚታወቅ የለም እንደ ነቢዩ ዐለይሂ ሰላቱ ወሰላም። ነቢዩ ዐለይሂ ሰላቱ ወሰላም ድብቅ ህይወታቸው ሁሉ ሳይቀር ቤተሰቦቻቸው ውስጥ ሚስቶቻቸው ጋር የነበራቸው ጉዳይ ሁሉ ሳይቀር በግልጽ የሚታወቅ ነቢይ ናቸው ዐለይሂ ሰላቱ ወሰላም። ይህ የሆነበት ሒክማ ምንድነው? ሞዴል ስለሆኑ ሁሉም የህይወታቸው ዘርፍ መታወቅ ነበረበት። አላሁ ስብሓነሁ ወተዓላ ያንን አይነት ሐያት ነው የሰጣቸው። ግልጽ የሆነ ማንም ሰው ሊያነበው ማንም ሰው ሊማርበት የህይወት ፕሪንሲፕል የህይወት መርሆችን ከሱ ሊወስድበት የሚችል ግልጽ የሆነ ሐያት ነበራቸው ነቢዩ ዐለይሂ ሰላቱ ወሰላም። ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና፣ መልካም አርአያ በነቢዩ ዐለይሂ ሰላቱ ወሰላም አለላችሁ ነው የሚለው አላህ። ሌላ አርአያ አያስፈልገንም። ነቢዩ ዐለይሂ ሰላቱ ወሰላም እጅግ በጣም ድንቅ የሆነ ስብዕና የነበራቸው ወኢነከ ለዓላ ኹሉቂን ዐዚም፣ አንተ እኮ በታላቅ ስነ ምግባር ላይ ነህ ብሎ ታላቁ አላህ ሱብሓነሁ ወተዓላ የመሰከረላቸው። አንድ ህፃን ልጅ ትንሽን ነገር አድንቆ ቢናገር በዛው ልክ ነው የሚያደንቀው ይላሉ። አላሁ ሱብሓነሁ ወተዓላ ታላቅ ብሎ የመሰከረላቸው የዚህ ፍጥረተ ዓለም ፈጣሪ አላሁ ሱብሓነሁ ወተዓላ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ምን ያክል የላቀ ስብዕና ቢኖራቸው ነው እንዲህ አይነት ምስክርነት ከአላህ የተነገራቸው? ነቢዩ ሰለላሁ ዐለይሂ ወሰለም ውብ ስብዕና ነበራቸው፣ ውብ መልክም ነበራቸው። አላህ ግን በመልካቸው አይደለም ያደነቃቸው፣ በስብዕናቸው ነው ያደነቃቸው። ያን ስብዕናቸውን በደንብ መረዳት፣ ማወቅ፣ መገንዘብ፣ መርሆችን አውጥተን አስተምህሮቶችን ወስደን ወደ ተጨባጭ ህይወታችን ማምጣት የዚህ ዘመን የቤት ስራችን ነው። በዚህ ዘመን በርካታ አስተሳሰቦች ወጣቶችን ከዛም ከዚህም ይንጣሉ። ወጣቶችን ብቻም አይደለም አዋቂዎቹንም ሳይቀር የሚፈትኑ በርካታ አስተሳሰቦች፣ የህይወት ራእዮች ይኖራሉ። እነኚህን ግን የምናርቃቸው በነቢዩ ዐለይሂ ሰላቱ ወሰላም አስተሳሰብ ነው። እነኚህን አስተሳሰቦች ርቀን ወደ ነቢዩ ዐለይሂ ሰላቱ ወሰላም የህይወት መንገድ ስንመጣ ፍቱን መድኃኒት እናገኛለን። ትዳራችን ይስተካከላል፣ ህይወታችን ይስተካከላል፣ ከዘመዶቻችን ጋር ያለን ሐያት ይስተካከላል፣ የንግድ ህይወታችን ይስተካከላል። ሁሉም ህይወታችን የተስተካከለ ይሆናል። እኛም በተግባር ተጣሪዎች እንሆናለን።